የደም ግፊት በጊዜ ካልታከመ ለተለያዩ ችግሮች ወይም ደግሞ ለተለያዩ የጤና እክሎች መስፋፋት ከፍተኛ የሆነ አስተዋጽኦ አለው። ዛሬ ይዤላችሁ የመጣሁት በባህላዊ ሕክምና ወይም ደግሞ ተፈጥሯዊ በሆኑ እጽዋቶች የብለድ ፕሬሸርን ችግር እንዴት ማስወገድ እንደሚቻልና ምልክቶቹና አንዳንድ ነገሮችን ይዤላችሁ መጥቻለሁ። ብለድ ፕሬሸር የምንለው ብዙ ጊዜ አንዳንድ ሰዎች ላይ የሚከሰት ብቻ ነገር ሳይሆን በተለያዩ የእድሜ ደረጃ ያሉ ሰዎች ላይ የሚከሰት ችግር ነው። በደም ወሳጅ ግድግዳዎች ላይ ያለው የደም ኃይል የደም ግፊት ተብሎ ይጠራል። የደም ግፊት በሁለት መልኩ የሚለካ ሲሆን ሲስቶሊክ እና ዲያስቶሊክ ተብሎ ይጠራል። ሲስቶሊክ የምንለው የላይኛውን ቁጥር የሚያመለክት ሲሆን ዲያስቶሊክ የምንለው ደግሞ የታችኛውን ቁጥር የሚያመለክት ነው። ልባችን ሲዘረጋና ሲኮማተር፣ ሲስቶሊክ የምንለው ሲኮማተር ያለውን ውጤት ያሳያል። ዲያስቶሊክ የምንለው ደግሞ የልባችን ምት ሲዘረጋና ሪላክስ ሲያደርግ ያለውን ውጤት የሚያሳይ ቁጥር ነው ማለት ነው። እንግዲህ ብዙ ጊዜ ጤናማ የሆነ የብለድ ፕሬሸር ወይም ደግሞ የደም ግፊት ቁጥር የሚባለው ሲስቶሊኩ የላይኛው ክፍል ቁጥር ከ115 እስከ 120 መሆን አለበት። የታችኛው ደግሞ ዲያስቶሊኩ ደግሞ ከ70 እስከ 80 መሆን አለበት። አብኖርማል ወይም ደግሞ ጤናማ ያልሆነ የደም ግፊት ቁጥር የሚባለው ደግሞ የላይኛው ሲስቶሊኩ ከ140 በላይ ሲሆንና የታችኛው ቁጥር ወይም ደግሞ ዲያስቶሊኩ ከ90 በላይ የሆነ ሲሆን አብኖርማል ብለድ ፕሬሸር ተብሎ ይጠራል። እንግዲህ አንድ ሰው በደም ግፊት መያዙ ወይም ደግሞ የደም ግፊት ችግር መኖሩን በምርመራ ብቻ ሳይሆን በተለያዩ የሰውነት አካላችን ማወቅ ይቻላል። ለምሳሌ የደረት ህመም፣ የትንፋሽ ማጠር እንዲሁም ደግሞ የሰውነት ሽሪንክ ማድረግ ነገር ይሰማናል። ማለትም ማጅራታችንን የተለያዩ ሰውነታችን አካል የመያዝ ከዛ በተጨማሪ ደግሞ የአይን እይታ መቀነስ። እነዚህ እንግዲህ አንድ ሰው በደም ግፊት የሚያዙን የሚያረጋግጥባቸው ተወሰኑት ምልክቶች ናቸው። ብለድ ፕሬሸር የተያዘ ሰው እነዚህን ምልክቶች ካየ በአፋጣኝ ሕክምና ማድረግ ይገባዋል ማለት ነው። ለብለድ ፕሬሸር መጋለጥ ምክንያት የሚሆኑ የተለያዩ ችግሮች አሉ። ከነዚህም መካከል ላክ ኦፍ ስሊፕ ወይም ደግሞ በቂ የሆነ እንቅልፍ አለማግኘት፣ ከ7 እስከ 8 ሰዓት ያነሰ እንቅልፍ ከሚተኛ ሰው ለደም ግፊት የመጋለጥ እድሉ ከፍተኛ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ከመጠን ያለፈ ውፍረት፣ ጨዋማ ነገሮችን አዘውትሮ መውሰድ እንዲሁም ደግሞ በሴቶች ላይ ከወሊድ በኋላ የሚከሰት ብለድ ፕሬሸር አለ ማለት ነው። እንግዲህ ለነዚህ ምክንያት መፍትሄ የሚሆኑ ተፈጥሯዊ የሆኑ ኦርጋኒክ የሆኑ እጽዋቶች አሉ በማዕከላችን የሚሰጡ ምንም አይነት ተጓዳኝ ችግር የለባቸውም። አንድ ሰው ብለድ ፕሬሸር መኖሩን ካረጋገጠ በኋላ ኪኒን የጀመረ ይሁን ኪኒን ያልጀመረ መድኃኒቶችን በአግባቡ መጠቀም የሚችል ከሆነ ኮምፕሌትሊ ሙሉ በሙሉ ያለው ችግር እንዲወገድ ወይም እንዲቀረፍ ያደርገዋል ማለት ነው። እነዚህ መድኃኒቶች ጧትና ማታ በውሃ ተፈልቶ ወይም አለዛ ደግሞ ከአብሽ ጋር ተመቶ የሚወሰድ ሲሆን እነዚህን በመውሰድ ኮምፕሌትሊ ሙሉ በሙሉ ከዚህ የብለድ ፕሬሸር ችግር መላቀቅ ይቻላል ማለት ነው። አድራሻችን አዲስ አበባ ዓለም ባንክ ሰፈር ነው። ለበለጠ መረጃ በ09 18 21 41 41 መደወልና ማማከር ይችላሉ።